ሰላም ሹፌሮች መኪና መንዳት ብቻ ሳይሆን መኪናችን ድንገት መንገድ ላይ ሲያቆመን ወይም ሲበላሽ ምን ማድረግ እንዳለብን ማወቅ የትልቅ ሹፌር መገለጫ ነው። ዛሬ እያንዳንዱ ሹፌር ጀማሪም ሆንክ ነባር ሊያውቃቸው የሚገቡ 3 መሰረታዊ የመኪና ነገሮችን እነግራችኋለሁ። እነዚህን ካወቃችሁ መካኒክ ጋር ሳትሄዱ የኪሳችሁን ብርና ጊዜያችሁን ታድናላችሁ። እስከ መጨረሻው ተከታተሉ። የመጀመሪያውና ዋናው ነገር ፈሳሾችን መፈተሽ ነው። በተለይ የሞተር ዘይት ወይንም ኢንጂን ኦይል ጠዋት መኪና ከመንቀሳቀሱ በፊት ቦኔቱን ከፍተን ይህንን የዘይት መለኪያ ዲፕስቲክ ስበን ማየት አለብን። ዘይቱ ጥቁርና የተቃጠለ ከሆነ ወይንም በመጠኑ ከቀነሰ ሞተርን ሊያበላሹ ይችላል። ከዚህ በተጨማሪ የራዲያተር ውሃ፣ የፍሬን ዘይትና የዊንድ ሺልድ ዋሸርን የመስታወት ማጽጃን ውሃ ሁልጊዜ ሙሉ መሆናቸውን ማረጋገጥ ልምድ ይሁን። ሁለተኛው ነገር የመኪና ጎማ ነው። ብዙ ሰው ጎማው ሙሉ በሙሉ እስኪተነፍስ ድረስ ትኩረት አይሰጠውም። ነገር ግን የጎማ አየር መጉደል የነዳጅ ፍጆታን ይጨምራል፣ መኪናው እንዳይደላደልም ያደርጋል። በየሳምንት አንድ ጊዜ ጎማን አየር አስፈትሸህ፣ ሌላው ደግሞ የጎማውን ልሙጥ መሆን ወይም መላጣ መሆን በተመለከተ በክረምት ወቅት ለተሽከርካሪ አደጋ ስለሚያዳርግ የጎማውን ዲዛይን ሁልጊዜ መፈተሽህን እንዳትረሳ። ሶስተኛውና እጅግ ወሳኝ የሆነው ነገር በዳሽቦርድ ላይ የሚበሩ የማስጠንቀቂያ መብራቶች ናቸው። መኪናህ እያወራህ እንደሆነ አስብ። ለምሳሌ የሞተር ምልክት ቼክ ኢንጂን ከበራ፣ የባንኮኒ ምልክት ባትሪ ካሳየ ወይንም የዘይት ጠብታ ምልክት ኦይል ፕሬዠር ከመታች ችላ እንዳትል። በተለይ የዘይትና የሙቀት ቴምፕሬቸር ምልክት ቀይ ሆነው ከበሩ መኪናውን በአስቸኳይ አቁመ መፈተሽ አለብህ። አለበለዚያ ሙሉ ሞተሩ ሊዘጋና ከፍተኛ ወጪ ሊያስወጣ ይችላል። እነዚህን 3 ነገሮች ማወቅ መንገድ ላይ ከመቅረት ያድናል። እናንተ ከመንዳት ውጪ እነዚህን ነገሮች በራሳችሁ ትፈትሻላችሁ ወይስ መካኒክ ጋር ነው የምትሄዱት? ሀሳባችሁን ኮመንት ላይ ያጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉ። ላይክ እና ፎሎ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።